በሰሞኑን እጅግ በጣም በከፍተኛው ጭማሪ ያሳየ የነበረው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እነሆ በዛሬው ዕለት እጅግ በጣም በከፍተኛው ጭማሪ አሳይተዋል። እና በዛሬው ዕለት ምን ያህል ጭማሪ አሳይተዋል አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። በተጨማሪም ዕለት በዕለት ቀን በቀን እየጨመረ የሚገኘው የባንኮች የምንዛሬ ዋጋ ተመን እነሆ በዛሬው ዕለትም ጭማሪ አሳይተዋል። እናም በዛሬው ዕለት ምን ያህል ጭማሪ አሳይተዋል አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆይታችኋል? ዛሬ ህዳር 9 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋ ተመን እንደዚሁ የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። ቤተሰቦች በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ14 ሀገራቶችን የምንዛሬ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋ ተመን ከ6ቱ ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። በተጨማሪም በግል ምንዛሬ ቢሮዎች የ6 ሀገራቶችን ምንዛሬ ዋጋ ተመን በዛሬው ዕለት ጨምረዋል ወይስ ቀንሰዋል የሚለው መረጃ በዚህ ቪዲዮአችን አብረን እንመለከታለን። ቤተሰቦች ለቀናት እጅግ በጣም በትንሹ እየተንቀሳቀሰ የነበረው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እነሆ በዛሬው ዕለት እጅግ በጣም አስገራሚና አስደናቂ የሆነ ጭማሪ አሳየ። የጥቁር ገበያ በሰሞኑን እጅግ በጣም በከፍተኛው እየጨመረም እንደሆነ እየተመለከትን እንገኛለን። እንደዚሁም ምሁራን እንደሚናገሩት ከሆነ ከዚህ በኋላ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ከ200 በላይ እንደሚጨምር ይነገራል። ቤተሰቦች በዚህ ሰዓት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ ገንዘባችሁን የምትልኩትና ወንድሞቻችን ካላችሁ በጣም ጥንቃቄ ልታደርጉ ይገባል። በጣም ብዙ እህትና ወንድሞቻችን እየተጭበረበሩ ስለሚገኝ በጣም ብዙ እህትና ወንድሞቻችንም ገንዘባችሁን እየተበሉ ስለሚገኝ በጣም ጥንቃቄ ብታደርጉ የተሻለ ይመስለኛል። ለምን እንደዚህ እንዳልኳችሁ አንዳንድ ነገራቶችን ልንገራችሁ። እጅግ በጣም ብዙ ጊዜ እየመነዘሩ የነበሩት የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ መንዛሪዎች በአሁኑ ሰዓት ላይ ምንዛሬ መመንዘር ያቆማሉ። ለምን ካላችሁ በባለፈው እንደገለጽኩላችሁ 112 ግለሰቦች በቁጥጥር ስር እንደዋሉና እንደዚሁም ደግሞ 519 አካውንቶች እንደታገዱ ነግሬያችኋል። ይህ ማለት መንግስት በአሁኑ ሰዓት ላይ ጥቁር ገበያ ወይም ደግሞ ሐዋላ የመነዘሩ ግለሰቦችን እጅግ በጣም በከፍተኛው እያሳደደም እንደሆነም ገልጸዋል። እናም በታማኝነት ገንዘባቸውን እስከዛሬ የመነዘሩላችሁ ግለሰቦች አሁን ላይ ያቋርጣሉ። እነዚህ ግለሰቦች ገንዘባቸውን የመነዘሯችሁ በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ ስለሆነ አሁን ላይ መንግስት ደግሞ ጥቁር ገበያ ሐዋላ ምንዛሬ ግለሰቦችን እየያዘ ስለሚገኝ አሁን ላይ ምንዛሬ መስራታቸውን ያቁማል። ለምን ያቁማሉ ካላችሁ በጣም ብዙ እህትና ወንድሞቻችን አካውንታቸው እየተዘጋና እንደዚሁም ደግሞ እነሱም እየተያዙ ይገኛል። እናም ለዛ ሲባል በአሁኑ ሰዓት ላይ ገንዘባቸው እንዳይወርስባቸውና እነሱም እንዳይታሰሩ የጥቁር ገበያን ወይም ደግሞ የሐዋላ ምንዛሬ ለተወሰነ ጊዜ ያቁሙታል። ከዛም በኋላ እነሱ ጥቁር ገበያን ወይም ደግሞ ሐዋላን በሚያቆሙበት ሰዓት እጅግ በጣም ብዙ እህትና ወንድሞቻችን ይጭበረብራሉ። እንዴት ካላችሁ አሁን ላይ ጥቁር ገበያ ወይም ደግሞ ሐዋላ እንመነዘራለን እያሉ በጣም ብዙ ግለሰቦች እየመጡ ይገኛሉ። አንዳንዶቹ ግለሰቦች ደግሞ እጅግ በጣም በከፍተኛው ያጭበረብሯችኋል። እናንተ በማታውቁበት መንገድ ሊያጭበረብሯችሁ ስለሚችሉ በጣም ጥንቃቄ ልታደርጉ ይገባል። አብሶም ደግሞ ወደ ኢትዮጵያ ንግድ ባንክ አካውንታችሁ ገንዘብ አስገብተናል፣ ወደ ተለያየ ባንክ ገንዘባችሁን አስገብተናል ብለው ከዛ በኋላ ደረሰኙን በስክሪንሻት ካሳያችሁ እንዳታምኑ። በጣም ብዙ እህትና ወንድሞቻችን በዚህ መንገድ ተጭበርብረዋል። እናም ቤተሰቡ የኢትዮጵያ ንግድ ባንክን ቢሆን ስክሪንሻት የተለያዩ ባንኮችን ስክሪንሻት መስራት ስለሚቻል በጣም ጥንቃቄ ብታደርጉ የተሻለ ነው። ስክሪንሻት ወይም ደግሞ ደረሰኙ ትክክል ስለሆነ እናንተ አምናችሁ ልትቀበሉ ስለሚችል በጣም ጥንቃቄ ልታደርጉ ይገባል። አካውንታችሁ ላይ ገንዘቡ ገብቷል አልገባም የሚለውን እስካላረጋገጣችሁ ድረስ ገንዘባችሁን አሳልፋችሁ እንዳትሰጡ። ይህን ነገር በጣም በተደጋጋሚ እየነገርኳችሁ ይገኛሉ። ይህን ነገር እየነገርኳችሁ የሚገኘው እጅግ በጣም ብዙ እህትና ወንድሞቻችን እየተጭበረበሩበት ያለ መንገድ ስለሆነ ነው። እንደዚሁም ለአዲሶችም እንደዚሁም ደግሞ ለነባሮችም ይህ ነገር በጣም ይጠቅማችኋልና በደንብ አድርጋችሁ ብታስቡበት የተሻለ ይመስለኛል። እንደዚሁም ደግሞ ገንዘባችሁን በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ ግዴታ መላክ አለብኝ ብላችሁ ካሰባችሁ መላክ ያለባችሁ ገንዘባችሁን ለ5 ለ4 ከፋፍላችሁ ነው መላክ ያለባችሁ። አለበለዚያ ዝም ብላችሁ በአንድ ላይ ስትልኩት ያ ግለሰብ እናንተን የማጭበርበሩ ቻንስ በጣም ከፍተኛ ነው። እንደዚሁም ደግሞ ገንዘባችሁን ወዲያውኑ ወደ አካውንታችሁ የሚያስተላልፍላችሁ ከሆነ እንደዚሁም ደግሞ እናንተ ደውላችሁ ጠይቃችሁ ገንዘቡ ገብቷል ከተባላችሁ የዛን ያሳልፋችሁ መስጠት ትችላላችሁ። ነገር ግን ከ2 ቀን ከ3 ቀን ከሳምንት በኋላ ገንዘቡን ልክላችኋለሁ ቢላችሁ በጣም ጥንቃቄ ልታደርጉ ይገባል። እሺ እንዳትሉት። በጣም ብዙ እህትና ወንድሞቻችን እየነገሩን ስለሚገኝ ነው። በጣም ጥንቃቄ ብታደርጉ የተሻለ ይመስለኛል። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልሰጣለን። እናም በዛሬው ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንቃኘዋለን። የመጀመሪያው ኮሜንት እንደዚህ ይላል። የሳዑዲ ሪያል በባንክ ቤት ከነጉርሻው ስንት ነው በአሁን ሰዓት ላይ እየመነዘሩ የሚገኙት ብሎ ጠይቀዋል። ምን መሰላችሁትና ወንድሞቼ የሳዑዲ ሪያልን ገንዘባችሁን ከውጭ ሀገር አሁን በትልኩ ወደ ባንክ ቤት በሳዑዲ ምንዛሬ አይመነዘሯችሁም። ለምን ካላችሁ
ገንዘቡን ከዛ ስትልኩት መጀመሪያ ሪያሉ ወደ ዶላር ተቀይሮ ነው ወደዚህ የሚላከው። እናም ያ ዶላር የሚመነዘረው በዶላር ምንዛሬ ነው። እናም እናንተ በባንክ ቤት ለመላክ አስባችሁ የዶላር ምንዛሬ ማወቅ አለባችሁ ማለት ነው። እናም እስካሁን ድረስ በሳዑዲ ምንዛሬ እየመነዘሩ አይደለም። አሁን ላይ እየመነዘሩ የሚገኙት በዶላር ነው። እናም ከዚህ በኋላ ግን በሳዑዲ ምንዛሬ በራሱ ኤክስቼንጅ ሬት ይመነዘራሉ ተብሎ እየተነገረ ይገኛል። በዚህ ጉዳይ ላይ አዲስ መረጃ ካለ በዚሁ ቻናላችን የምናቀርብላችሁናል። አሁን አንድ ምሳሌ ላሳያችሁ። ለምሳሌ እናንተ 2400 ሪያልን ወደ ዶላር ሲቀይሩት 619 ዶላር ይመጣል። እናም ይሄን 619 ዶላር ወደ ባንክ ቤት ስንልከው ወደ ኢትዮጵያ ንግድ ባንክ አሁን ለምሳሌ ብንልክ ስንት እንደሚመጣ ልንገራችሁ። 619 ዶላርን በ163 ብር ብናባዛው የሚመጣው 100897 ብር ይመጣል ማለት ነው። እንደዚሁም ደግሞ 2400 ሪያሉን በሪያል እዚሁ ቢመነዝሩ አሁን ለምሳሌ የአዋሽ ባንክ በ43 ብር እመነዘራለሁ ብሎ ይናገራል። እናም ይሄን 2400 ሪያሉን ወደ ዶላር ሳንቀይረው ቀጥታ ብንልከው 2400 ሪያሉን በ43 ብር ብናባዛው ስንት እንደሚመጣ ልንገራችሁ። 103200 ብር ይመጣል። እናም ልዩነቱ 2300 ብር አካባቢ ነው። እናም በሳዑዲ ሪያል ቢመነዝሯችሁ ወደ 2300 ብር አካባቢ ታገኛላችሁ ማለት ነው። እናም በቅርብ ጊዜ ይሄ ነገር መጀመሩ አይቀርም። እናም ቤተሰቦች አሁን ላይ ግን በዚህኛው አሰራር ነው ያለው። በየትኛው ካላችሁ ገንዘባችሁ የሳዑዲ ሪያል ስትልኩ ግዴታ ወደ ዶላር ተቀይሮ ወደ አካውንታችሁ ብሩ ይገባል ማለት ነው። እንደዚሁም ደግሞ ዩሮ፣ ዶላር፣ ፓውንድ ካላችሁ ግን እንደዚሁም ከተለያዩ ሀገራት የሚላክላችሁ ከሆነ በራሳቸው ምንዛሬ በራሳቸው ኤክስቼንጅ ሬት ይመነዘራችኋል ማለት ነው። ቤተሰቦች ይሄ ጉዳይ ያልገባችሁትና ወንድሞቻችን በኮሜንት ላይ ያሳውቁኝ በደንብ አድርጌ እንዳስረዳችሁ። ቤተሰቦች የዛሬው ኮሜንት ይህን መስል ነበር። አንዳንዱ ኮሜንቶችን በዛኛው ቻናላችን እየመለስ ስለምገኝ የጠየቃችሁ ጥያቄ ካልተመለሰላችሁ በዛኛው ቻናላችን ገብታችሁ ብትመለከቱ የተሻለ ነው። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 181 ብር ከ41 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18141 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘሩ ይላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 151 ብር ከ43 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 154 ብር ከ46 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 150 ብር ከ52 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 153 ብር ከ53 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 173 ብር ከ25 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 176 ብር ከ72 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 210 ብር ከ22 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 21022 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ ዩሮ እየገዛበት ያለው ዋጋ 176 ብር ከ26 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 179 ብር ከ79 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ዩሮ እየገዛበት ያለው ዋጋ 174 ብር ከ23 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 177 ብር ከ72 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዩሮ እየገዙበት ያለው ዋጋ 194 ብር ከ56 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 198 ብር ከ45 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 227 ብር ከ97 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 27794 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘሩ ይላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ ስዊስ ፍራንክ እየገዛበት ያለው ዋጋ 191 ብር ከ25 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 195 ብር ከ08 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 129 ብር ከ02 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12902 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 108 ብር ከ11 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 110 ብር ከ27 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 238 ብር ከ55 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 23855 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘሩ ይውላል። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 591 ብር ከ13 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 59113 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘሩ ይውላል። የኪዩት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ ገዛ
እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ ኢኩዊቲ ዲናር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 494 ብር ከ28 ሳንቲም የገዛ ሲሆን የሽጥበት ያለው ዋጋ ደግሞ 504 ብር ከ16 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 49 ብር ከ39 ሳንቲም እየተመነዘረ ሲሆን 100 ዱባይ ድርሃሞች ደግሞ 4939 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ውሏል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 43 ብር ከ69 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ56 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 40 ብር ከ98 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 41 ብር ከ80 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 45 ብር ከ81 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 46 ብር ከ73 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 48 ብር ከ37 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4837 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 42 ብር ከ75 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ61 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 40 ብር ከ13 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 40 ብር ከ93 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 45 ብር ከ38 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 46 ብር ከ29 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 471 ብር ከ75 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 47175 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 255 ብር ከ63 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 25563 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 481 ብር ከ12 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 48112 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 55 ብር ከ76 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 5576 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንድርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። ቤተሰብ ቴሌግራም ቻናላችን ሊንክ የዚህ ቪዲዮ ዲስክሪፕሽን ላይ አስቀምጬላችኋለሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ያለውን ጽሁፍ አንድ ክሊክ በምታደርጉበት ሰዓት ብዙ ጽሁፎች ይመጡላችኋል። እነዛንም ጽሁፍ አንድ ስነኳቸው የቴሌግራም ቻናል ሊንክ ይላል። በዛ ሊንክ ገብታችሁ ወደ ቴሌግራም ቻናላችን መግባት ትችላላችሁ። ቤተሰቦች የዛሬው መረጃችን ይመስል ነበር። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።